ሀገራችን በዚህ ሰዓት የሰማሁትን አንድ መረጃ ልንገራችሁ። በመዲናችን አዲስ አበባ ታላቅ የተባለ ዜና ተሰምቷል። በእያንዳንዱ ሁኔታ በመላው ኢትዮጵያ ላይ ያለውን ደርሰን ስንሰራም ምን ሰራበትን ሐሳብ አሁን አጠናክረን ምን ቀጥለው ከዚህም በኋላ ያለው ነገር በዛ ነው የሚቀጥለው። በየትኛውም ሰዓት ላይ መስራት ያለብን ለዚች ሀገር ነው። ሱሪዬ ያው አንድ ሰው የሆነ ቦታ ሲደርስ ያለ ምክንያት ያደርስ። ምክንያቱም የተለያዩ ነገሮችን ታውቃለህ አንተ ጋር ምክንያቱም ምስክር ለመሆን ለመጀመሪያ ጊዜ ቦት ካንተ ጋር ነው ዘግቻለሁ። በዚህ አጋጣሚ እኔም በዚህ በፊት ማመስገን ፈልጋለሁ። ምክንያቱም እነዛ መስመሮች ናቸው ሰውን እያቀጣጠሉ እዚህ ድረስ የሚያመጡትና እያንዳንዱ ከምስጥረኛው ማህበረሰብ ጀርባ የሚደረግ ነው እንጂ ጉዳዩ የተከሰተው የማይታየው ዓለም ላይ ነው። እሱ የገባቸው መንፈሳዊ ምስጢር ስላለ ያ መንፈሳዊ ምስጢራቸው በኃይል አቁሟቸው ስለመጣ ያ የዳስ the secret of spiritual ዓለም ላይ ምንም ጊዜ የለንም። ድህነት ማለት ራሱን የቻለ አስተሳሰብ ነው። ሞት ነው። ድህነት መቀበል ራሱ መንፈስ መጥፎ የሆነ የሞትን መንፈስ ተቀብሎ እንደመኖር ነው። ተቀብሎት ቁጭ አድርጎ ጠረጴዛ ላይ ሜዲቴት ያደርጉታል። ድህነትን ግን ብቻ እንጂ አትፍራ 666 ያው ልክቱ እሱ ስለሆነ ነው። ኢንቨስት ያደርጋል።